ዝሙት የሚሰሩ ሰዎች ብልታቸው ለዩእዚ አህለ ናሪ ነተሩ ሪሒሃ የሽታው ግማት የጀሃነምን ሰዎች እንኳን ያውካል ተብሏል። ብልታቸው በጣም አሳዛኝ ነው። ሽታው በጣም ነው የሚሰቃዩት፣ በጣም ነው የሚቀጡት። ብልታቸው እንዲገማ እንዲከረፋ በጣም እንዲያስጠላ አላህ አድርጎት የጀሃነም ሰዎች እንኳን ገማን ሸተተን ባካችሁ ብለው ይሄንን ሐዘናቸውንና ስቃያቸውን ይጠቅሱበታል ተብሏል። የዚና አደገኝነት ከሚገለጽባቸው ነገሮች በአኼራ የተዘጋጀው ቅጣት በጣም ዘግናኝና አስደንጋጭ መሆኑ ነው። روى الإمام البخاري رحمه الله ነቢዩ ዓለይሂ ሰላቱ ወሰላም ምን ብለዋል? ዛሬ ሌሊት በመናሜ ሁለት ሰዎች መጡልኛል። እንሂድ አሉኝና ይዘውኝ ሄዷል። ይዘውኝ በሄዱበት ወቅት ስሙ ይሄንን ሐዲስ በትክክል በደንብ አዳምጡኝ። ይዘውኝ በሄዱበት ወቅት ብዙ ነገሮችን እንድመለከት አድርገውኛል። ከነዚህ ነገሮች መካከል ለጥ ያለ ሜዳ ውስጥ አንድ ጠበብ ያለ እምድጃ አለ። ና ይሄንን ተመልከት አሉኝ አሉ። ውስጡ በጣም ሰፊ ነው፣ ላይኛው ግን ጠባብ ነው። ሄድኩኝና ስመለከት ከጉድጓዱ ውስጥ በጣም ሰፊ የሆነ ውስጡ ጉድጓድ ነው። እዛ ውስጥ እሳት ይነዳል። ታዲያ እሳቱ ውስጥ አንድ ሴት አንድ ወንድ፣ ወንድና ሴቶች ራቁታቸውን ይጮኻሉ። ውስጥ ገብተው ከሆነ አቅጣጫ ከታች በኩል እሳት ይመጣና ግርፍ ያረጋቸዋል። ይሄ እሳት መጥቶ ግርፍ ሲያደርጋቸው ضው ضው አሉ ረሱል ዓለይሂ ሰላቱ ወሰላም፣ ይጮኻሉ በኃይለኛው አሉ። ከዚህም በኩል እየመጣ እሳቱ ይገሸልጣቸዋል፣ በታችም ይገሸልጣቸዋል። በጣም ይጮኻሉ። ወንድ ብዙ አለ፣ ሴትም ብዙ አለ። ለካ እነዚህ ሰዎች በዱንያ ላይ የተከለከለውንና ከሽርክ ከሰው መግደል በኋላ እጅግ አደገኛ ነው ተብሎ የተነገረለት ዝሙት እንደ ቀላል ይፈጽሙት ስለነበረ ነው። ትረዱኛላችሁ ብዬ አስባለሁ። ይሄ በመሆኑ ሰበብ የውመል ቂያማ ከመቀጣታቸው በፊት በቀብራቸው ቀብር መቼም ለተወሰኑ ሰዎች ጥሩ የሆነች ጨፌና መዝናኛ ቦታ ነው፣ ለተወሰኑት ሰዎች ደግሞ ስቃይና መከራ ነው። ይሄ በመሆኑ እዚህ ቀብራቸው ውስጥ ለካ የሚቀጡበትን ሁኔታ አላህ ስብሓንሁ ወተዓላ ቢመኒሂ ወከረሚሂ ረሱልን በዓይናቸው እንዲያዩት አድርጎ ኡመታቸውን ማስጠንቀቅና መምከር ይችሉ ዘንድ ለካ እያሳሰባቸው ነው። وفي الحديث الذي أخرجه الإمام البزار قال النبي عليه الصلاة والسلام إن السماوات السبع والأراضين سبات سماوات وجنا سبات مدروج ليلعان الشيخ الزاني شماق اللي هو الزمت بسراون يرغموتال بالوال وإن فروج الزنات يقول الإمام الذهبي في كتابه الكبائر، إمام الذهبي الكبائر من بال كتابات ولا من لالو قال العلماء وجدهالو ومن مات من غير حد شرعاوي هقاوي ارمجا سايوسد بات زموت سرتو يموت سو ولا توبة سايتوبتم كموت عذب في النار بسياط من نار بآلنقا يومها آلنقا كأسات بتسرع آلنقا جرباون يقرفال بلوال علماء وجهالو كما ورد زبور لاي نتتك سوالو أن الزنات زنا بسروت أكالوج يعلقون بفروجهم في النار بجهنم وسط بأسات ببلتاتشو ينطلطلالو تبلوال بلتاتشو لاي تاسرو ببلتاتشو تنطلطلو ነው جهنم لاي እንደዚህ የሚቀጡት ተብሏል። ويضربون عليها بسياط من حديد كبرت بتسرى አለንጋ ይገረፋሉ ተብሏል። فإذا استغاث أحدهم من الضرب كمتو بزات كسكايو بزات እባካችሁ እርዱኝ
እባካችሁ ድረሱልኝ ብሎ ጥያቄ ካቀረበ አሉ ናደትሁ ዘባንያ የጀሃነም ዘበኞች ይጠሩታል። ምን ሊሉት? አይነ ካነ ሃذا الصوت وأنت تضحك وتفرح በሐራም ዚና እየሰራህ ዝሙት እየሰራህ ስትደሰት ስትስቅ ስትዝናና በነበርክበት ጊዜ ይሄ ድምፅህ ይሄ ጩኸት ይሄ ጠፍቶብህ ነው። እስኪ ያንን አስታውሰው ይለዋል። ወላ ቱራቂቡ ላህ ዐዘ ወጀል ወላ ተስተሕይ ምንህ አላህን ሳታፍር ያየኛል ይቀጣኛል ብለህ ፍርሃትና ድንጋጤ እንኳን ሳያድርብህ ያን ያህል ድፍረት እንኳን ኑሮ ስትስቅ ስትደሰት ነበር ካለን ያ ደስታ የት ዶብህ ነው አሁን የምትጮኸው? ዝም በል ብለው ከብረት በተሠራ አለንጋ ይገርፉታል። በእሳት ብልታቸው ላይ ተንጠልጥሎ ጀሃነም ላይ እንዲዋኙ ይደረጋል ተብሏል።